ምናባችሁን አጽዱና ይህንን አስቡ። በአንድ ደሴት ላይ ትኖራላችሁ። ስልካችሁን፣ መኪናችሁን፣ አልፎ ተርፎም ልብሳችሁን ተዉት። ከደሴታችሁ ውጪ ሌላ ዓለም እንዳለ አታውቁም። ድንገት ከሰማይ ትልቅ የብረት ወፍ ወይም ሄሊኮፕተር ሲመጣ ታያላችሁ። ምን ታደርጋላችሁ? ትሸሻላችሁ ወይስ ትዋጋላችሁ? ይህ ለሴንቲኒል ጎሳዎች ምናብ ሳይሆን የየዕለት እውነታቸው ነው። ኖርዝ ሴንቲኒል ደሴት በህንድ ውቅያኖስ ውስጥ የምትገኝ የሰው ልጅ ስልጣኔ ያልደረሰባት የመጀመሪያዋ ምድር ናት። ዛሬ ስለዚች ገዳይ ደሴት፣ ስለ ሚስጥራዊ ጎሳና ዓለም ለምን በሩ እንደዘጋባቸው በዝርዝር እንመለከታለን። ሴንቲኒል ጎሳዎች ከአፍሪካ ተነስተው ወደ ኤስያ የተሰደዱት የመጀመሪያዎቹ የሰው ልጆች ወገን እንደሆኑ ይታመናል። በአርኪኦሎጂስቶች ግምት እነዚህ ሰዎች በዚች ደሴት ላይ ካረፉ ቢያንስ 60 ሺህ ዓመታት አልፈዋል። በዚህ ረዥም ዘመን ውስጥ ዓለም ተቀይሮ ግብፃውያን ፒራሚዱን ሰርተዋል፣ ኢንዱስትሪ ተነስቷል፣ ሰው ጨረቃ ላይ ወጥቷል። ግን አሁንም በድንጋይ ዘመን አኗኗር ላይ ናቸው። ብረት ማቅለጥ አይችሉም። ነገር ግን በባህር ዳርቻቸው ላይ የሚገጥሟቸው የቆዩ መርከቦች ብረት በመፈልፈል ለጦርና ለቀስት ይጠቀሙበታል። እርሻ ስለማያውቁ ምግባቸውን የሚያገኙት አደን በማደን አሳ በማጥመድና የጫካ ፍሬዎችን በመልቀም ነው። ሰዎች ለምን ይጠላሉ? ሰዎችን ለምን ይጠላሉ ለሚለው ጥያቄ መልሱ ታሪክ ውስጥ ሳይደበቅ አይቀርም። በ1880 እንደ አውሮፓውያን አቆጣጠር ሞሪስ ቪዳል ፓሪማን የተባለ እንግሊዛዊ መኮንን ወደ ደሴቱ ገባም። ፓርቲማንና ቡድኑ አንድ አዛውንት ባልና ሚስት እንዲሁም 4 ሕፃናትን አፍነው ወደ ህንድ ፖርት ብሌር ወሰዷቸው። አዛውንቶቹ በዘመናዊ ዓለም ባክቴሪያና ቫይረስ ምክንያት ወዲያው በበሽታ ሞቱ። ሕፃናቱን ግን በስጦታ አባብለው ወደ ደሴታቸው መለሷቸው። ይህ ክስተት በጎሳው አእምሮ ውስጥ ትልቅ ጠባሳ ጥሎ አልፏል። ነጮች ወይም የውጭ ሰዎች ጠላቶችና አጋቾች እንደሆኑ በቃል ደረጃ ከትውልድ ትውልድ ሲያስተላልፉ ሳይኖሩ አልቀረም። ኖርዝ ሴንቲኒልን በዓለም ዜና ላይ መልሳ ያመጣቻት የ2018ቱ ክስተት ነው። የ26 ዓመቱ አሜሪካዊ ጆን አለንቻው ወንጌልን አደርሳለሁ በሚል እምነት ሕግን ጥሶ ወደ ደሴቱ አመራም። ጆን ወደ ደሴቱ ሲቃረብ መጀመሪያ በሰላም ሊቀርባቸው ሞክሮ ነበር። ነገር ግን አንድ የጎሳው አባል ቀስት ተኩሶ መጽሐፍ ቅዱሱን ወጋው። ጆን ፈርቶ ወደ አጥማጆቹ ጀልባ ተመለሰም። በግጥሙ ላይ አምላክ ሆይ ይህች ደሴት የሰይጣን የመጨረሻ ምሽግ ናት ብሎ ጽፎ ነበር። በማግስቱ ግን በድጋሚ ሄደ። አጥማጆቹ ጆንን ለመጨረሻ ጊዜ ያዩት ጎሳዎቹ አንገቱን በገመድ አስረው ወደ ጫካው ሲጎትቱት ነበር። አስክሬኑን እንኳን ለማውጣት የህንድ መንግሥት ቢሞክርም ጎሳዎቹ በጦር ስለተቃወሙ ሳይሳካ ቀርቷል። ብዙ ሰዎች ለምን በኃይል ገብተን ስልጣኔን አናስተምራቸውም ይላሉ። መልሱ ግን ሳይንሳዊ ነው። እነኚህ ጎሳዎች ለ1000 ዓመታት ተገድለው በመኖራቸው እንደ ጉንፋን፣ ኩፍኝ ወይም የተራራቀ በሽታን የመቋቋም አቅም የላቸውም። እኛ ወደዚያ መግባታችን ለነሱ ባዮሎጂካል ቦምብ ይዞ መሄድ ማለት ነው። በአንድ ሳምንት ውስጥ መላው ጎሳ ሊጠፋ ይችላል። ስለዚህ የህንድ መንግሥት በደሴቱ ዙሪያ 9 ኪሎ ሜትር ርቀት ውስጥ መገኘትን ወንጀል አድርጎታል። የህንድ የባህር ኃይልም ዘውትር አካባቢውን ይቆጣጠራል። ኖርዝ ሴንቲኒል የሰው ልጅ ጥንታዊ ታሪክ መስታወት ናት። እነሱ ከኛ ስልጣኔ ይልቅ ነፃነታቸውን መርጠዋል። ምናልባትም የኛ ዓለም በጦርነትና በብክለት ሲታመስ እያዩ እነዚያ ሰዎች እብዶች ናቸው ይሉ ይሆናል። እናንተስ ምን ይመስላችኋል? ሴንቲኒሊዝ እስከ መጨረሻው ተገድለው መኖር አለባቸው ወይስ በሂደት ከዓለም ጋር መቀላቀል ይኖርባቸዋል? ጆን አለንቻው ያደረገው ጉዞስ ትክክል ነበር? ኮሜንታችሁን እፈልጋለሁ። ይህንን ቪዲዮ ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ።
ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው አጓጊ ታሪክ እስክንገናኝ ሰላም ቆዩ።